ሰላም የሃይቴክ ቲዩብ ቤተሰቦች፣ ዛሬ በፓርት 3 ሰርቨር ኮንፊግሬሽን የተለያዩ ጥያቄዎችን እናያለን። በባለፈው ፓርት 2 DHCP እንዴት ኢንስቶል እናደርጋለን እንዲሁም እንዴት ኮንፊገር እናደርጋለን የሚለውን አይተናል። ኢንስቶል ካደረግን በኋላ DHCP ስኮፕ ኔሙን ICT ሰጠን ኮንፊገር አድርገናል። እንዲሁም ደግሞ IP አድሬስ ሬንጅ ከ192.168.1.3 እስከ 192.168.1.50 ድረስ ሰጠናል። እንዲሁም ኤክስክሉድ የሚደረግ IP አድሬስ ኤክስክሉድ አድርገናል። እሱም 192.168.1.3 እስከ 192.168.1.20 ድረስ ኤክስክሉድ አድርገናል። ሪዘርቭ IP አድሬስም ክሬት አድርገናል። 192.168.1.25 ለክሊያንት ማሽን ሪዘርቭ IP አድሬስ ክሬት አድርገናል ማለት ነው። በመጨረሻ ደግሞ ክሊያንት ኮምፒውተር ላይ ሆነን ሪሞትሊ ሰርቨር ኮምፒውተራችን አግኝተናል። በዛሬው ኦር በፓርት 3 ሰርቨር ኮንፊግሬሽናችን ደግሞ ኦርጋናይዜሽን ዩኒት እንዴት ክሬት እናደርጋለን የሚለውን እናያለን። ሁለት ኦርጋናይዜሽናል ዩኒትስ ክሬት እናደርጋለን። እነሱም ICT ኤንድ አካውንቲንግ ኦርጋናይዜሽናል ዩኒት። እዛ ስር ደግሞ ሁለት ግሩፕ ክሬት እናደርጋለን። HNS አንደር ICT፣ ፋይናንስ አንደር አካውንቲንግ ክሬት እናደርጋለን። በመቀጠል ዩዘርስ የተለያዩ ዩዘሮችን ክሬት እናደርጋለን። 4 የሚሆኑ ዩዘሮችን ክሬት እናደርጋለን። ግሩም ስንታየው ወይም ግሩም ሲሳይን እና ተካይ ነጋሽን አንደር HNS፣ እንዲሁም ደግሞ ደሳለኝ አበበና አየሁት አለህኝን ደግሞ አንደር ፋይናንስ ግሩፖችን ክሬት እናደርጋለን። እንዲሁም ደግሞ ዴሊጌሽን ለHNS ግሩፕ እንሰጣለን። ዴሊጌሽን ኮንትሮል ለHNS ግሩፕ ምን አይነት ዴሊጌሽን? ክሪኤት ዲሊት እንደ ማኔጅ ኦል ኦብጀክቲቭስ የሚለውን ዴሊጌሽን ለHNS ግሩፕ እንሰጣለን። በመጨረሻ ደግሞ ክሊያንት ኮምፒውተር ላይ ሆነን ሪሞትሊ ሰርቨር ኮምፒውተራችንን እናገኛለን ወይም ደግሞ አክሰስ እናደርጋለን ማለት ነው። ይሄን ለማድረግ ለምሳሌ ኦርጋናይዜሽናል ዩኒት ክሬት ለማድረግ ወደ ሰርቨር ኮምፒውተራችን እንሄዳለን። ሰርቨር ማኔጀሩን ከከፈትን በኋላ ቱልስ፣ ከዛ አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ፣ ዶሜኑ ላይ ራይት ክሊክ፣ ከዛ ኒው ኦርጋናይዜሽናል ዩኒት። የኦርጋናይዜሽናል ዩኒት ኔማችን እናስገባለን ICT። ሌላኛው ደግሞ አካውንቲንግ ነው። አሁንም ዶሜኑ ላይ ራይት ክሊክ፣ ከዛ ኒው ኦርጋናይዜሽናል ዩኒት፣ ከዛ አካውንቲንግ ኦኬ እንላለን። ሁነኝን ሁለት ኦርጋናይዜሽናል ዩኒቶችን ክሬት አድርገናል። በመቀጠል HNS እና ፋይናንስ የሚባሉ ግሩፖችን ICT እና አካውንቲንግ ስር ሪስፔክቲቭሊ ክሬት እናደርጋለን ማለት ነው። ICTን ክሊክ በማድረግ ባዶ ቦታ ላይ ራይት ክሊክ ኒው ግሩፕ ኔም እንጽፋለን ማለት ነው። እዚች ጋር HNS ICT ስር HNS ስኮፕ ግሩፕ ስኮፑ ግሎባል፣ ግሩፕ ታይፑ ደግሞ ሴኩሪቲ፣ ከዛ ኦኬ እንላለን። አሁን ደግሞ ወደ አካውንቲንግ በመመለስ እዚች ጋር ባዶ ቦታ ላይ ራይት ክሊክ ኒው ግሩፕ ፋይናንስ ብለን እንጽፋለን ማለት ነው። እንዳሁኑ ግሩፕ ስኮፑ ግሎባል ይሆናል፣ ግሩፕ ታይፑ ደግሞ ሴኩሪቲ፣ ከዛ ኦኬ ብለን እንወጣለን። ሌላኛው ታስክ ዩዘር ክሬት እናደርጋለን። ግሩም ሲሳይን እና ተካይ ነጋሽን አንደር HNS ክሬት እናደርጋለን። ወደ ሰርቨራችን በመመለስ ግሩም ሲሳይ ሎጎን ኔሙ ኦር ዩዘር ኔሙ ግሩም ይሆናል። የተካይ ደግሞ ተካይ፣ እንዲሁም የደሳለኝ የአየሁት አለኝ ደግሞ አየሁት ይሆናል ማለት ነው። ዩዘር ኔም ኦር ሎጎን ኔሙ ወደ ሰርቨራችን በመሄድ ICT ጋር ክሊክ እናደርጋለን። ICT ላይ ክሊክ እናደርጋለን። ከዛ እዚች ጋር ባዶ ቦታ ላይ ራይት ክሊክ
አሁን ክሬት የምናደርገው ዩዘር ነው። ዩዘር ኔም እናስገባለን ማለት ነው። ግሩም ሲሳይ ነው፣ ግሩም እንላለን ፈርስት ኔም ላይ። ላስት ኔም ላይ ደግሞ ሲሳይ እንላለን። ሎጎን ኔሙ ኦር ዩዘር ኔሙ ደግሞ ግሩም ይሆናል ማለት ነው። ግሩም ብለን እንጽፋለን እዚች ጋር። ኔክስት እንላለን ግሩም ካልን በኋላ እዚህ ጋር ዩዘር መስት ቼንጅ ፓስወርድ አት ኔክስት ሌቨል የሚለውን አንቼክ አድርገን እኚህን ሁለቶችን ደግሞ ቼክ እናደርጋለን። አንዱንም ማድረግ እንችላለን። ከዛ ፓስወርድ እናስገባለን። ፓስወርድ ካስገባን በኋላ ኔክስት ፊኒሽ አጌን ሁለተኛ ተካይ ነጋሽን ክሬት እናደርጋለን። ዩዘር ምስሏ ላይም ክሊክ በማድረግ ዩዘር ክሬት ማድረግ እንችላለን። ፈርስት ኔም ላይ ተካይ ታይፕ እናደርጋለን። ላስት ኔም ላይ ነጋሽ። ዩዘር ሎጎን ኔሙ ደግሞ ኦር ሎጎን ኔሙ ዩዘር ኔሙ ተካይ ይሆናል ማለት ነው። ተካይ ብለን ኔክስት። አሁንም እቺኛዋን ዩዘር መስት ቼንጅ አት ፈርስት ሎጎን የምትለውን አንቼክ እናድርግና ፓስወርድ እናስገባለን። ከዛ ኔክስት ፊኒሽ እንላለን። ከዛም በኋላ ተካይን ግሩም እና ተካይን የኤችኤንኤስ ግሩፕ ሜምበር እናደርጋለን። ይሄንን ለማድረግ እሱ ላይ ደብል ክሊክ ሜምበርስ፣ ከዛ አድ፣ እዚች ጋር ደግሞ ስም እንጽፋለን። ቼክ እናደርጋለን። ግሩም ሲሳይ ግሩም ብለን ቼክ ስናደርግ ይመጣል። ኦኬ። ከዛ አጌን አድ እንላለን። በማስቀጠል ደግሞ ተካይ ብለን ቼክ ኔም ስንል ተካይ ነጋሽ የሚለው ይመጣል። ኦኬ። ሁለቱን አድ አድርገናል። አፕላይ ኦኬ ብለን እንወጣለን ማለት ነው። ይሄንን ቼክ ለማድረግ ግሩፑ ላይ ደብል ክሊክ፣ ከዛ ሜምበርስ ሁለቱ ዩዘሮች አሉ። አሁን ወደ ፋይናንስ እንመለስና ደሳለኝ አበበና አየሁት አለኝን ክሬት እናደርጋለን ማለት ነው። ዩዘሮችን ይሄን ለማድረግ ወደ አካውንቲንግ የሚለው ኦርጋናይዜሽናል ዩኒት እንገባለን። ከዛ እዚህ ጋር ራይት ክሊክ ኦር የዩዘር ምልክት ክሊክ እናደርጋለን። ደሳለኝ አበበ ፈርስት ኔም ላይ ደሳለኝ አበበ፣ ላስት ኔም ላይ አበበ። ከዛ ሎጎን ኔሙ ኦር ዩዘር ኔሙ ደሳለኝ ይሆናል። ኔክስት እንላለን። እነኚህ እንደዚህ እንደ ቅድሙ እናደርጋለን። ፓስወርድ ታይፕ እናደርጋለን። ኔክስት ፊኒሽ አጌን። አራተኛ አየሁት አለህኝ ይቀራል። ራይት ክሊክ ኒው ዩዘር አየሁት ፈርስት ኔም ላስት ኔም ላይ አለህኝ። ከዛ ሎጎን ኔሙ ደግሞ አየሁት ይሆናል። ኔክስት እንላለን። እኛዋን ኦፍ እናደርጋለን። ይሄን ኦን አድርገን ፓስወርዱን ታይፕ እናደርግለታለን። ከዛ ኔክስት ፊኒሽ። አሁንም እንደቅድሙ የፋይናንስ ሜምበር እናደርጋለን። እነኚህን ሁለቶች ማለት ነው። ፋይናንስ ላይ ደብል ክሊክ፣ ከዛ ሜምበር አድ አየሁት አየ ብለን ሰርች ስናደርግ ያመጣል። አሁንም ለደሳለኝ ዲኤስኤ ብለን ሰርች ብናደርግ ይመጣል። ኦኬ እንላለን። አፕላይ ኦኬ እናደርጋለን ማለት ነው። የመንበሩን አድርገናል። አሁን ደግሞ ዴሊጌሽን ነው የምንሰጠው ማለት ነው። ለኤችኤንኤስ ግሩፕ ክሬት ዲሊት ኤንድ ማኔጅ ኦል ኦብጀክትስ የሚለውን ዴሊጌሽን ለኤችኤንኤስ ግሩፕ እንሰጣለን። ይሄንን ለማድረግም ወደ ሰርቨራችን እንመጣለን። ከዛ ቱልስ አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ ዶሜኑ ለራይት ክሊክ ዴሊጌት ኮንትሮል ኔክስት ዩዘርስ ኤንድ ግሩፕስ የትኛው ማንን ነው ዴሊጌት የምናደርገው? ኤችኤንኤስ ኤችኤን ብለን ቼክ ስናደርግ ኤችኤንኤስ ቼክ ኔም ስንል ኤችኤንኤስ ከዛ ኦኬ ብለን እዚች ጋር ኔክስት እንላለን ማለት ነው። ምን አይነት ዴሊጌሽን ነው የምንሰጠው? ዲሊት ክሪኤት ዲሊት ኤንድ ማኔጅ የሚለውን ኦኬ ብለን ፊኒሽ እንላለን ማለት ነው። መጨረሻ ላይ ሪሞትሊ ክሊያንት ኮምፒውተር ላይ ሆነን ሰርቨር ኮምፒውተርን አክሰስ እናደርጋለን ማለት ነው። በማን በአድሚኒስትሬተር ዩዘር አካውንት ነው የምንገባው። ይሄንን ለማድረግ ወደ ክሊያንት ኮምፒውተራችን እንሄዳለን። ይሄን ሳናደርግ በፊት ሪሞት ዴስክቶፕ ኦን እናደርጋለን። ወደ ሰርቨራችን ተመልሰን ሰርቨር ማኔጀር ኦን እናደርግና ሪሞት ዴስክቶፕ እዚች ጋር ዲሴብል ሆናለች ኢኔብል እናረጋታለን ማለት ነው። ይሄን ለማድረግ ዲሴብል የምትለው ላይ ራይት ክሊክ እናደርጋለን። ከዛ አለው ሪሞት ኮኔክሽን የምትለውን ከታች አንቼክ እናደርግና ቦክሷን ኦኬ ብለን እንወጣለን። ከዛ ሪፍሬሽ እናደርጋለን። አሁን ኢኔብል
ሆናለች ማለት ነው። ወደ ክሊያንታችን በመመለስ ስታርት በተኑ ላይ ክሊክ አድርገን ሪሞት ብለን እንጽፋለን። ሪሞት ዴስክቶፕ ኮኔክሽን የምትለው ትመጣለች። እሷ ላይ ክሊክ ስናደርግ ሰርቨር አይፒ አድሬስ እንሞላለን። የምትመጣው ቦታ ላይ እዚች ጋር መጣለች። አሁን ሰርቨር አይፒ አድሬስ ነው የምንሞላው ማለት ነው። 192.168.1.1 ይሄ የሰርቨራችን አይፒ አድሬስ ነው። ይሄን ለማድረግ ወደ ሰርቨራችን ተመልሰን ሲኤምዲ እንክፈትና አይፒ ኮንፊግ እንላለን። አይፒ ኮንፊግ ኢንተር ስንል ይኸው እዚች ጋር የሰርቨራችን አይፒ አድሬስ አለች። እሷን ኮኔክት እንላለን ማለት ነው። ኮኔክት እንላለን። ሰርች እያደረገ ነው። አሁን ዩዘር ኔም እና ፓስወርድ ይጠይቀናል። በአድሚኒስትሬተሩ እንግባ። ሰርቨሩ አድሚኒስትሬተር ብለን እንጽፋለን። ፓስወርድ እንሰጠዋለን። ከዛ ኦኬ። ይሄኛው ዳያሎግ ቦክስ ሲመጣ የስ አሁን እያገኘ ነው ማለት ነው። ምናልባት የዚች አይነት ኤረር ከመጣች እቺኛዋ ሰርቨር ፒሲ የምትሏን ወደ ዶሜናችን እንቀይራለን ማለት ነው። የኛ ዶሜን ሃይቴክ ስለሆነ ሃይቴክ እንላለን። ከዛ የፓስወርድ እንሰጥና ኦኬ እንላለን። አሁን ወደ ሰርቨሩ ብንሄድ ሰርቨሩን ሎክ አድርጎታል ማለት ነው። በቀጥታ ክላይንት ላይ ሆነን አሁን ሰርቨሩን አክሰስ እያደረግን ነው ማለት ነው። እንግዲህ ቤተሰቦች ለዛሬ ያዘጋጀነው ቪዲዮ በዚህ ላይ ያበቃል። ፓርት 4ም ስለሚቀጥል ቪዲዮውን ኮሜንት፣ ላይክ፣ ሰብስክራይብ እና ሼር በማድረግ እንድትተባበሩን እንጠይቃለን። አመሰግናለሁ። ሰላም ሁኑ።